የማህፀን በር ጫፍ ካንሰር በዓለም ላይ ካሉ የካንሰር አይነቶች መካከል አስቀድሞ በመመርመር 100% መከላከል የሚቻል ብቸኛ የካንሰር አይነት ነው። እንዲህ አይነት አደጋዎች እንዳይከሰቱ የሚከተሉትን ነጥቦች ልብ ይበሉ። አንደኛ፣ የማህፀን በር ጫፍ ካንሰር ከመሆኑ በፊት ያሉ የሴል ለውጦች ወይም ደግሞ ፕሪካንሰር ስቴጅ ምንም አይነት የህመም ምልክት አያሳይም። ህመም ወይም ደም መፍሰስ የሚጀምረው የካንሰር ደረጃ ላይ ሲደርስ። ሁለተኛ፣ የእድሜ ገደብ የለም። በግብረ ስጋ ግንኙነት ውስጥ ያለች ማንኛውም ሴት ወይም ደግሞ በየትኛውም የእድሜ ክልል ሴት ብትሆን ለቫይረሱና ለካንሰሩ የመጋለጥ እድል አለ። ቀላልና ውጤታማ ምርመራ አለው። የፓፕ ስሚር ወይም ደግሞ የቪአይኤ ምርመራ ካንሰሩ ሳይፈጠር ቀድሞ በመለየት ህይወትን ይታደጋል። ስለዚህ ምን መደረግ አለበት? አንደኛ፣ ቀጠሮ የያዙ ምልክት እስኪታይ አይጠብቁ። ቢያንስ በየ3 ወይም በየ5 ዓመቱ እንደ ባለሙያ ምክር መደበኛ ምርመራ ያድርጉ። ሁለተኛ፣ ክትባት እድሜያቸው ከ9 እስከ 14 ዓመት የሆኑ ሴቶችን ለኤችፒቪ ክትባት እንዲወስዱ ያበረታቱ። ሶስተኛ፣ መረጃውን ያጋሩ። ገና ወጣት ነኝ ብለው የሚያስቡ እህቶችንና ጓደኞችን በማስተማር ህይወትን ይታደግ። ያስታውሱ፣ ምርመራ ማድረግ ፍርሃትን ሳይሆን ጥንካሬና ለራስ ማሰብን ያሳያል። ቀድሞ መመርመር ህይወትን ያተርፋል። ማንኛውም ሀሳብ፣ አስተያየት ወይም ጥያቄ ካለው በውስጥ መስመር የጽሁፍ መልዕክት ይላኩልን። ሁሌም ለጤናው